የጁምዓ ቀን የሆነ ጊዜ ካነ አላ ኩሊ ባቢ ሚን አብዋቢል መስጂድ በመስጊዱ በሁሉም በር ላይ መላኢከቱን መላእክቶች አሉ። የክቱቡነ አወለ ፈልአወል አንድ በአንድ የሚገባውን መጀመሪያ የሚገባው ምን እያሉ ይጽፋሉ። ፈኢዛ ጀለሰ ልኢማሙ ኢማሙ ለሚንበሩ ኹጥባ ለማድረግ የተቀመጠ ጊዜ ጠወው ሱሑፈ የሚመዘግቡትን መዝገባቸውን ይዘጋሉ። ወጃኡ የስተሚዑነ ዚክረ እነሱም ያንን ተግሳት ዚክሩን ለመስማት ይመጣሉ። ግን ኢማሙ መንበር ላይ ሳይወጣ በፊት እስካለው ሰዓት ምን ያደርጋሉ? ሚገባውን ይመዘግባሉ። ስንት የመላኢካ መዝገብ ስንት ምስክርነት አመለጠን በሕይወታችን ጁምዓን አርፍደን እየመጣን። አላሁ አክበር። ከዛ ምን አሉ የአላህ መልእክተኛ መጀመሪያ የሚመጣውን ሰውን ደረጃ ሲናገሩ በመጀመሪያው ሰዓት የመጣ ልክ ግመል ሰደቃ እንዳወጣ ይቆጠርለታል። በሁለተኛው ሰዓት ከመጣ ከብትን ሰደቃ እንዳወጣ በሬፍ የመሳሰሉት ከብትን እንዳወጣ ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ሰዓት ከመጣ ሙክት በግን እንዳቀረበ ይቆጠርለታል። በአራተኛው ሰዓት ከመጣ ደግሞ ዶሮ ሰደቃ የዶሮ ሰደቃ። አምስተኛው ሰዓት ላይ ደግሞ የእንቁላል ሰደቃ እንዳወጣ ይቆጠርለታል። ሱብሃንአላህ። የግመል ሰደቃ አሰባችሁት? የከብት ሰደቃ በየሳምንቱ በምን ጁምዓን በጊዜ በመምጣት ይህ ሁሉ ትልቅ ነው። በዚህ ሰዓት ገብቶ የመጣ ሰው ዚክር በማድረግ ቁርአን በመቅራት አላህን በማስታወስ ሊያሳልፈው ይገባል። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲስ ደግሞ ከጁምዓ አደቦች መካከል አብዛኞቻችን ምንዘነጋው የወደቅንበት በደንብ ስሙ። ጁምዓ ኢማሙ ኹጥባ ያደረገ ወሬ ማውራት የግል ወሬ አላህ የጠበቀን። አንዳንዴ ስልክም ያነሳል ቤት ቆይ ጁምዓ ላይ ነኝ አትበል። ጁምዓ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ኢማሙ ኹጥባ እያደረገ አሉ ኢዛ ቁልተ ሊሳሒቢከ ለጓደኛ ከሆነ አንሲት እሱ ሲያወራ ዝም በል ምትለው ከሆነ የውሙል ጁምዓ የጁምዓ ቀን ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ዝም በል ምትለው ከሆነ ፈቀድ ለገውተ ሙተፈቁን ዐለይህ በእርግጥም ተጫውተሃል። በሌላ ዘገባ ጁምዓ የለውም። ሌሎች ዑለማዎች በቃ እንደ ዙር ነው የሚታሰብበት የጁምዓ ሐሰናት የለውም እስከ ማለት ደረሱ። በምን ጓደኛ ሲያወራ ዝም በል ማለት አይ በቃ ራስ ቀጥ ለማዳመጥ። በዚሁ አጋጣሚ ኻዲሞች የሆነ ነገር ጁምዓ ላይ እዛ ጋር እንዲበቃ አጀራችሁ ለምን ያመልጣችሁ? ቁጭ ብላችሁ ማዳመጥ ነው። እኛም ደግሞ ክፍት ቦታውን ፈልገን መቀመጥ ነው። ኻዲሙ ዘይድ ብለን አንጠብቅ። እኛም ለምን የሱን ጁምዓ እናበላሻል? ጁምዓ ላይ ማውራት አይፈቀድም። ኹጥባ እንደ ሰላት ናት። ሌላው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ምናሉ ጁምዓ ላይ ሱረቱል ካፍን መቅራት። ስንቶቻችን ቀርተናል? ቁርአንን ከነጭራሹ ከፍቶ ማየ ወንድሞች አሉ፣ እህቶች አሉ። ቢላሂ አለይኩም የአላህ ደብዳቤ እኛ ዘንድ የመጣልን ስንቶቻችን ከፍተን አይተናል? የሆነ ዘመዳችን ደብዳቤ ቢልክልን በእንግሊዘኛ ቋንቋ በአረብኛ በቻይንኛ ቢጽፈው ያንን ደብዳቤ ስንት ጊዜ እናቆየዋለን ሳናስተረጉመው። ምንድነው መልእክቱ የሚለው ብለን ሳናስተረጉመው ስንት ዓመት እናቆያለን? ዓመት ይቆያል? ላ ከ30 ደቂቃ በላይ ቆይ ይሮጣል። ምንድነው ዶላር ነው የላከው ቪዛ ነው የላከው ምንድነው የሚለው እስቲ ተርጉሙልኝ ይላል። የአላህ ደብዳቤ እኛ ጋር መተን አንደኛ ትርጉሙን ሳንረዳ ስንት ቆየን፣ በለፍዝ ራሱ ሳናነበው ስንት ቀረ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም መን ቀረአ ሱረቱል ካፍን የቀራ ፊ የውሚ ጁምዓ የጁምዓ ቀን አዳአ ለሁ ኑረ ማ በይነ ልጁምዓተይን በሁለቱ ጁምዓዎች መካከል አላህ ብርሃን ያደርግለታል። ምን ሱረቱ ካፍን መቅራት። ሱረቱ ካፍ መቅራት ከደጃል ፈተና ይጠበቃል ብለዋል የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ጁምዓ ሌላው ስህተታችን ኢማሙ ኹጥባ እያደረገም አርፍደን በሆነ ምክንያት ከመጣን ዝም ብለን መቀመጥ የለብንም። ምን ማድረግ አለብን? ረካዓተይን መስገድ አለብን። ነቢዩ ሰለላሁ ዐለይሂ ወሰለም ምናሉ ኢዛ ጃአ አሐደኩም የውሙል ጁምዓ የውሙል ጁምዓ ላይ አንዳችሁ ከመጣ ወልኢማሙ የኽጡብ ኢማሙ ኹጥባ እያደረገ ከመጣ ፈልየርካዕ ረካዓተይን ሁለት ረካዎችን ይስገድ። ወለየተጀወዝ ፊሂማ ግን ፈጠን ያድርገው። አንዱ ሰሓባ ዝም ብሎ ቁጭ አለ። ነቢ ሰለላሁ ዐለይሂ ወሰለም አቋረጡና ኹጥባቸውን ተነስ ሁለት ረካ ስገድ አሉት። ማናገር የሚቻለው ኢማሙ ሰውን ሊያናግር ይችላል፣ ወይም ሰዎቹ ኢማሙን ሊያናግሩ ይችላሉ። እርስ በርስ መነጋገር ግን አይፈቀድም። አንዱ ዝናብ ጠፍቶ አረ ረሱላህ አለቀን እኮ አላቸው። ከዛስ አለቀን ሲላቸው ምን በዝናብ
ነብዩ ዱዓ አደረጉ። አነስ ሲናገሩ ከመስጊዱ ሳንወጣ ዝናቡ መጣ፣ በሳምንቱ መጣ። አረ ዝናቡ ጨረሰን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም በእኛ ላይ ሰውን በዙሪያችን በአትክልቱ በምኑ ብሎ ዱዓ አደረጉ። መልሰው ምንድነው ኢማሙን ሊያናግር ይችላል፣ ኢማሙ ሰውን ሊያናግር ይችላል። ከኢማሙ ውጭ ግን ሰዎች በጁማ ኹጥባ ላይ መነጋገር አይፈቀድም።